የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ አገሪቱን ለቀው ወጥተው በሌላ ሀገር ከሚገኙ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው የአሜሪካ መንግስት ስለማስታወቁ፣ አሜሪካ ከአፍሪካ ስደተኞች ጋር ያላት ግንኙነትን ወደ መቋጫው እያደረሰች ነው የሚለው የቢቢሲ ዘገባ ደግሞ አሜሪካ ኤምባሲዋን ልትዘጋ በአፍሪካ የሚገኙ ኤምባሲዎቿን ልትዘጋ ስለመሆኑ። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ ለእናንተ ይሆናል ያለቻቸውን አንኳር ጉዳዮች ይዘን ቀርበናል። በቀዳሚነት የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ሀገሪቱን ለቀው ወጥተው በሌላ ሀገራት ከሚገኙ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው የአሜሪካ መንግስት አሳስቧል። የአሜሪካ የዜግነትና የስደተኞች አገልግሎት ይፋ ያደረገው አዲስ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፍቃድ ወይም ግሪን ካርድ ጥያቄ ለማቅረብ ከሀገር እንዲወጡ ያዛል። ከዚህ በፊት በነበረው አሜሪካ ውስጥ የገባ የትኛውም ስደተኛ እዛው አሜሪካ ውስጥ ቁጭ ብሎ የግሪን ፍቃድ ወይም የመኖሪያ ፍቃዱን ይጠይቅ እንደነበር የሚታወስ ነው። ስደተኞቹ አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኙ ኤምባሲ ወይም ቆንስላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራርም የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻም እንደሆኑ ተቋሙ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ህገወጥ ስደተኞችን ለመግታት ከሚወስዳቸው እርምጃዎችም አንዱ ነው። የአሜሪካ ቪዛ ያላቸው ሰዎች በአገሪቱ ያሉ መኖሪያ ፍቃድ ለማግኘት እንዲያመለክቱ የሚያስችላቸውን አሰራርም ይቀለብሳል። አዲስ የወጣው ፖሊሲ የአሜሪካ መኖሪያ ፍቃድ ለማግኘት ያመለከቱ ቤተሰቦች የሚነጣጥል ነው በሚልም ተተችቷል። ቤተሰቦች የመኖሪያ ፍቃድ ለማግኘት ማለፍ ያለባቸውን ረጅም ሂደት በጋራ እንዳያከናውኑ ያግዳልም ተብሏል። በሌላ በኩል መኖሪያ ፍቃዱን ለማግኘት ብለው ከአሜሪካ የሚወጡ ስደተኞችን የመመለስ እድልን የሚዘጋም እንደሆነም ተገልጿል። የዜግነትና ስደተኞች አገልግሎት እንዳለው ተማሪዎች፣ ጊዜያዊ የሥራ ፍቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው በአገሪቱ ውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል ነው ያለው። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በህገወጥ መንገድ የሚኖሩ ሰዎችን ቁጥር ለመቀነስ ስደተኞችን በአገራቸውም ሆነው ማመልከት እንዳለባቸው መስሪያ ቤቱ ደንግጓል። አዲስ የሚዘረጋው ስርዓት ፍትሃዊና ውጤታማም እንደሆነ ተቋሙ አስታውቋል። የአሜሪካ የሀገር ውስጥና የደህንነት መስሪያ ቤት በኤክስ ገጹ ላይ የሀገራችን የስደተኞች አሰራር የሚበዘብዝበትም ዘመን አክትሟል ነው ያለው። ዜግነትና ስደተኞች አገልግሎት ቃል አቀባይ ዛክ ካህለር ስደተኞች ሀገራቸውን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለዋል። ከዚህ በኋላ አሜሪካ ውስጥ በጊዜያዊነት የሚኖሩና የመኖሪያ ፍቃድ ማግኘት የሚፈልጉ ሰዎች ወደ ሀገራቸው መመለስ አለባቸው፣ ከመጠን ያለፈ አስገዳጅ ሁኔታም ውስጥ ካልሆነ በስተቀር ሲሉም አክለዋል። ስደተኞች የወጡት ህግጋት በወጡበትም ዓላማ መሰረት በአግባቡ እንዲተገበር እንዲሁም ያሉባቸው ክፍተቶችም እንዲዳፈኑ በሚል አዲስ ፖሊሲ እንደተረቀቀ አስረድቷል። አሜሪካን መጎብኘት የመኖሪያ ፍቃድ ፍለጋ መጀመሪያ ደረጃ ተደርጎ መወሰድ የለበትም ብለዋል። አሁን ላይ የመኖሪያ ፍቃድ ጥያቄ እየተጠባበቁ ያሉ ስደተኞች ላይ አዲሱ ፖሊሲም የሚያሳድረው ጫና ግልጽ አለመሆኑ ግን በዚች ሀገር ውስጥ በህገወጥም ሆነ በህጋዊ መንገድ ገብተው የመኖሪያ ፍቃድ ለሚጠይቁ ዜጎች ያልተመለሰ ጥያቄ ሆኗል። የዜግነትና ስደተኞች አገልግሎት ቃል አቀባይ ለቢቢሲ እንደገለጹት ለሀገሪቱ ምጣኔ ሀብት ወይም ብሔራዊ ፍላጎት ጠቃሚ የሆኑ ስደተኞች ጥያቄዎችን ባሉበት ሁኔታ መቀጠል ይችላሉ። ሌሎች ሰዎች ባላቸው ግለሰባዊ ሁኔታ መሰረትም ከውጭ ሆነው እንዲያመለክቱም ይደረጋል ብለዋል። የመኖሪያ ፍቃድ ያላቸው ሰዎች በአሜሪካ መስራትና በቋሚነት መኖር ይችላሉ። ሂደቱም ከወራትም እስከ ዓመታትም ይወስዳል ነው ያሉት። በህጋዊ መንገድ በአሜሪካ ውስጥ የሚኖሩና የመኖር ፍቃድ ሰነዳቸው ይሁንታ እስከሚያገኝ እየተጠባበቁ ያሉ ስደተኞች በሚሊዮኖች እንደሚቆጠሩ የስደተኞች ጥናት ተቋም ሆኖ ካቶ ኢንስቲትዩት ያወጣው መረጃ ያሳያል። ቃል አቀባዩ እንዳሉት አብዛኞቹ የመኖሪያ ፍቃድ ጥያቄያቸው ከአሜሪካ ውጭ ሆነው እንዲስተናገዱ መደረጉ የዜግነትና የስደተኞች አገልግሎት ሌሎች ጥያቄዎች ላይ እንዲያተኩርም ያስችላል ሲል መስሪያ ቤቱ ጠይቋል። የስደተኞችን ጥያቄ የሚመለከቱ ባለሙያዎች ለእያንዳንዱ ጉዳዮች የቀረበውን መረጃ በመመልከት እጅግ አንገብጋቢ የሆኑትን ይለያሉ ብለዋል።
የቀድሞ መስሪያ ቤቱን ባልደረባ የነበሩት ማይክል ቫላንደር አዲሱ ፖሊሲ በመቶ ሺዎች የሚቆጠሩ ቤተሰቦችና ሰራተኞችም እቅድ የሚያዛባ ነው በማለት ለቢቢሲ ተችተው አስተያየታቸውን ሰጥተዋል። የቪዛ ቆይታ ጊዜን ማሳለፍ፣ ከአሜሪካ መባረር እንዲሁም በቀጥታ እስከ 10 ዓመት ወደ አገሪቱ እንዳይገቡ መከልከልንም የሚያስከትል መሆኑ የሚታወቅ ነው። የአፍሪካ ስደተኞች ያስቸግሯት። አሜሪካ በአህጉር አፍሪካ ከሚገኙ ኤምባሲዎቿ ውስጥ አብዛኞቹን በመዝጋት ወደ 20 ሊቀነስ መሆኑን ገልጻለች። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቿን በማጠፍ ወደ 20 ሊቀነስ መሆኑን የተገለጸው የአዲስ አበባ የቪዛ ማዕከል ከሚባሉትም አንዷ እንደሆነች ተዘግቧል። የአሜሪካ ውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎች የቪዛ ጥያቄን በመቀበል ምላሽ የሚሰጡ የኤምባሲዎች ቁጥር በከፍተኛ መጠን ለመቀነስ ባወጣው ዕቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትና የውጭ ጉዳይ ሚኒስቴር መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ ትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ ዕቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎችን ለመቆጣጠር ካለው ዕቅድም ጋርም የተያያዘ ነው ተብሏል። ባለፈው ሳምንት ውጭ ጉዳይ ሚኒስቴሩ ያጸደቀው ውሳኔም አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለአሶሺየትድ ፕሬስም መዘገቡን የተረጋገጠው። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ የተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉት 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። አሶሺየትድ ፕሬስ የተመለከተው የውጭ ጉዳይ መስሪያ ቤትም ውስጥ ማስታወሻ 20ዎቹ ቪዛ የሚሰጥባቸው የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህም ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ አጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙት ኤምባሲዎችም ይጠቀሳሉ። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራርም አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካ በሀገራቸው ውስጥ ቪዛ የማይሰጥ ከሆነ ከአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛን ማግኘት አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንት ውሳኔ መሰረት የእያንዳንዱ ሀገራት ዜጎችም ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉም በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ ኤምባሲውና ቆንስላዎችን መጠን እንዲሁም ዲፕሎማቶችን ካለፈው ዓመት ጀምሮ መቀነሱ ይታወሳል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት የያዟቸውን አንኳር ጉዳዮች ለእናንተ አደረስን።